ዕለት አርፏል። ሴፉም በቅርቡ ያርፋል። የሚያሳዝነኝ ግን ሴፉ እንግዳ አርጋ አቅርበ አርቲስት ገነት ንጋቱ ከባድ የሆነ ተቃውሞ ገጥሟታል። ሌላው ከነጻነት ወርቅነህ ሞትም ጀርባ እንግዲህ ሰሞኑንም አንድ የሚሞት አርቲስት አለ። እሱም ሰይፉ ፈንታሁን ነው ያለው ቲክቶከር በቁጥጥር ስር እንዲውል ከባድ የሆነ ጥሪ እየተላለፈ ይገኛል። ሰላም በያላችሁበት እንዴት ናችሁ? እኔ አለሁ እግዚአብሔር ይመስገን። እኔንና ሌሎች መረጃዎችን አካትቼ መጥቻለሁ። እስከ ፕሮግራም የመጨረሻ ድረስ አብራችሁ ይቆዩ። ሰብስክራይብ ለምንድን ነው የማታደርጉት? ምን ሆኖ ነው? ፊት ያስታውቅ ነበር በጣም ማለት አርቲስት ገነት ንጋቱ በትላንትናው ዕለት በዩቲዩብ ገጿ በአርቲስት ነጻነት እልፈት ዙሪያ የሰራችው ቪዲዮ እጅግ መነጋገሪያና ብዙ ወቀሳና ትችትን ያስከተለ ቪዲዮ ሆኗል። በስልክ ደውላ ያነጋገረችው ኮሜዲያን ደረጀ ኃይሌ እኔ መቀረጼን አላቅም፣ እንደዚህ ማድረጓ ሲበዛ ሆዳምነት ነው ማለቱን ተከትሎ ብዙዎች ጣታቸውን ወደ አርቲስቷ እየጠቆሙ ነጻነት ወርቅነህ ሞትም ባሻገር እንግዲህ አርቲስት ገነት ንጋቱ በራሷ ዩቲዩብ ፔጅ ላይ ስለ ሞቱ እየጠየቀች ኮሜዲያን ደረጀ ኃይሌ ጋር ያደረገችው የስልክ ልውውጥ ከወጣ በኋላም የተለያዩ ሰዎች ስለ አርቲስት ገነት ንጋቱ የሰሩት ቪዲዮና መረጃ አለ። እጅግ በጣም ያሳዝናል። ይህንን ማድረግ ለምን አስፈልጋት ብለው እንግዲህ ብዙ ሰዎች እየተነጋገሩበት ይገኛሉ። በስሙና በእውቅናውም እየነገደችበት ነው በሚልም እንግዲህ የተለያዩ ሰዎችም በዚህ መልኩ የተለያየ መረጃ እያስተላለፉ ይገኛሉ። እናንተስ ምን ትላላችሁ? ድርጊት ስናይ የሰው ልጅ ከዚህ በላይ ምን ያህል ዝቅ ሊል ይችላል ብለን እንድንጠይቅ እንገደዳለን። ዛሬ ላይ እውነትና ሀዘን ጠፍተው ሁሉም ነገር ለካሜራ ፍጆታ የሚቀርብ ትርኢት እየሆነ መምጣቱ ልብን በሀዘን ይሰብራል። ይህች ሴት የነጻነትን መርዶ ስትሰማ አንዲት ቀደም ሲል ጓደኛዬ ነው የምትል ሴት ልታደርገው የሚገባው የመጀመሪያ ነገር ምን ነበር? ነጠላዋን አጣፍታ ፊቷን በሀዘን ሸፍና ወደ መርዶ ቤት መገዝገዝ አልነበረም ወይ? ነገር ግን የገነት ንጋቱ የመጀመሪያ ምርጫ ካሜራዋን ማስተካከል ሆነ። ሀዘኑ ከውስጥ የመነጨ ሳይሆን ምን አይነት ልብስ ልልበስ፣ የትኛው ላይት የተሻለ ያሳየኛል፣ ካሜራውን የት ጋር ባስቀምጠው የለቅሶ ፐርፎርማንሲን በሚገባ ያስተላልፍልኛል የሚል የንግድ ስሌት የቀደመው ድራማ ሆነ። ሰው እንዴት መርዶ ሲነገረው ቪዲዮ ለመቅረጽ ቁጭ ይላል? ባሊ ስም ስትነግጂ የኖርሽ አንቺ የማትረቢ ድንጋይ ልጁ አስክሬኑ እንኳን ግብአተ መሬቱ ሳይፈጸም አንቺ ለሰብስክራይብ ብለሽ ላይቭ ላይ ቁጭ ብለሽ ሙድ የምትይዢ የምታላግጪ አንቺ ደነዝ ድንጋይ፣ አንቺም ልጆችሽም ባል ቤተሰቦች ዘሆል አንድ አይነቶች ጥሩ ነገር እንኳን ብታስ ልጆችሽ በራሳቸው እኔ አይመቹኝም። ገነት ንጋቱ ልጆችሽ አይመቹኝም። ምንም የምትሰሩት ነገር ተመችቶኝ አያውቅም። በነገራችን ላይ ምክንያት አጥቼልሽ ነው ልናገርሽ። ምክንያት አጥቼ ነው የልባችሁን ትሰሪና አንቺ ሰብስክራይብሽን ካፈሽ በኋላ መተሽ ይቅርታ አንቀበልሽም። ይቅርታ አንቀበልሽም። አርቲስት ገነት ንጋቱ ይሄ ቪዲዮም ከተላለፈና ከተዘዋወረ በኋላም ይቅርታዋንም በራሷ የቲክቶክ ፔጅ ላይ እንዲሁም ደግሞ በራሷ ሶሻል ሚዲያ ፔጅ ላይም የኢትዮጵያን ማህበረሰብ የኢትዮጵያን ሕዝብም ይቅርታ መጠየቋን ብዙዎቹን እያነጋገረ ይገኛል። አብዛኞቹ ደግሞ የሷን ይቅርታ አንቀበልም ያሉ ሰዎችም አሉ። እናንተስ ምን ትላላችሁ? ገነት ንጋቱ የኢትዮጵያን ሕዝብ ይቅርታ ጠይቃለች። በትናንትና ዕለት እንግዲህ በአርቲስት ነጻነት ወርቅነህ ህልፈት የተሰማኝን ጥልቅ ሐዘን ገልጬ ዜና መስራት ይታወቃል። እናም በቪዲዮ ላይ ከወዳጄና ጓደኛዬ ኮሜዲያን ደረጀ ኃይሌ ጋር ያደረጉትን የስልክ ልውውጥ አካትቼበታለሁ። የእሱን ሀሳብ ጨምሮ ማካተቴ መላው የኢትዮጵያን ሕዝብ ቅር አሰኝቷል። ቅሬታውም ተገቢ ነው ብዬ ስላመንኩ መላው የኢትዮጵያ ሕዝብና አድናቂዎቼን ይቅርታ ለመጠየቅ እወዳለሁ። በድጋሚ እጅግ የምወደው ወንድሜ አርቲስት ነጻነት ወርቅነህ ህልፈት የተሰማኝን ጥልቅ ሐዘን በመግለጽ ለቤተሰቦቹ ለወዳጆቹና ለመላው አድናቂዎቹ መጽናናትን እመኛለሁ በማለት አርቲስት ገነት ንጋቱ ሀሳቡን ገልጻል። የኢቢኤስ ጋዜጠኞች እንግዲህ እጅግ በጣም በሚገርም ሁኔታ ስለ ነጻነት ወርቅነህ የሰጡት ምስክርነት አለ። በሞቱ ምክንያትም እጅግ በጣም ጥልቅ የሆነ ሐዘን በመሰማቱም እንግዲህ በዚህ መልኩም በትናንትናው ዕለት ምሽት ላይ በዚህ መልኩም ሐዘናቸውን እየገለጹ ይገኙ ነበረ። እጅግ በጣም ያሳዝናል። የዛሬ 2 ዓመት ነው እንዲሁ አስፈየናተናል። ተመሳሳይ ጊዜ ስለሆነብን ነው ያባውንም አባባል የጠቀስ ነው። ነጻነት ወርቅነህ ባልደረባችን እጅግ የምንወደው የምናከብረው ነጻነት እንግዲህ ነፍስን በአጸደ ገነት ያኑር። ለውድ ቤተሰቦችም ለጓደኞችም
መጽናናትን እንመኛለን። እንግዲህ የሱ ጓደኞች የሆኑትም እንግዲህ በሚገርምና ልብ በሚነካ ሁኔታም እንግዲህ ቤተው በዚህ መልኩም በጣም ልብ በሚነካ መልኩም እያለቀሱ ይገኙ ነበር። አንዳንድ ሰዎች እዚህ ኮመንት ላይ እና ካሜራ ፊት ነው ቲክቶክ ከፍተሽ የምታለቅሺው ወይ ያላችሁ ትገኛላችሁ እና ሀዘኑ ላይ መገኘት ስለማትችልም ጭምር ነው ቲክቶክ ላይ ወጣ ሀዘኗን እየገለጸች ያለችው በቦታው መገኘት ስለማትችልም ጭምር ነው። እና በቃ ሀዘኗን በቃ የተሰማትን ስሜት አውጥታ ገለጸች። ምን ችግር አለው? ተው እንጂ ጋይስ። እጅግ አነጋጋሪ የሆነው ከነጻነት ወርቅነህ ሞት ባሻገርም እንግዲህ በቲክቶክ ፔጅ ላይ በራሱ ፔጅ ላይ እንግዲህ ሰሞኑንም ከነጻነት ወርቅነህ ቀጥሎ እንግዲህ ሰይፉ ፈታሁን ይሞታል ብሎ የተናገረው ቲክቶከር እጅግ በጣም ብዙዎች ላይ ቁጣ ቀስቅሷል። ቲክቶከሩም እንግዲህ እንዲያዝና በህግ ቁጥጥር ስር እንዲውልም እየተደረገ ይገኛል። እጅግ በጣም ያሳዝናል። ቪዲዮ ልጋብዛችሁ። ነት አርፏል። ሰይፉም በቅርቡ ያርፋል። የሚያሳዝነኝ ግን ሰይፉ እንግዳ አርጋ አቅርበኝ ስለው አላቀረበኝም። እስካሁን ያንሳ አደርግ መሞቱ ነው የሚያሳዝነኝ። ያን ደረጃ ኃይሌ ምላሽ ሰጠ። እኔ መቀረጼን አላውቅም፣ ሲበዛ ሆዳምነትና ከተማረ ሰው የማይጠበቅ ነው ሲል ኮንኗል። አርቲስት ገነት ንጋቱ የሙያ ባልደረባ የሆነውን የአርቲስት ነጻነት ወርቅነህን ህልፈት ተከትሎ በዩቲዩብ ቻናሏ ባሰራጨችው ዘገባ ምክንያት ከህዝብ ከፍተኛ ትችትና ተቃውሞ እየደረሰባት ይገኛል። እዚህ ቪዲዮ ላይ ኮሜዲያን ደረጀ ኃይሌን በስልክ ስታነጋግረውም ታይታለች። እኔ መቀረጼን አላውቅም፣ እንደ ቀደም ወዳጅነታችን ሀዘኗን ልትገልጽ መስሎኝ ነው ከሆስፒታል በጥልቅ ሀዘን ውስጥ ሆኜ ያዋራኋት። ብልግናና ሆዳምነት ነው ስለማለቱ ኤቨንት አዲስ በጣም መልካም የሆኑ ስራዎችን ሰርተ የሚያስደስትህን የመሰለህን ትክክለኛ ማንነትህን ሆነክ በቴሌቪዥን ብቻ አይደለም በዕለት ተዕለት ህይወትህም ስላሳየን እናመሰግናለን። ራስን መሆን ምን ያህል ነፍስህን ይማረ ብሎ ቁጭ ብሎ ሲሞራ በጣም ከባድ ነው። ሰውነት ላይ መስለኝ እግዚአብሔር ነፍስህን ይማር። በጣም መልካም የሆኑ ስራዎችን ሰርተ ምን አጠፋች? ለእኔ ምንም አላጠፋች። ሰው እኮ በቃ ይሄ ነው ማለት ሰውየው ወይ ደግሞ ሴትዮዋ እንዲህ ናት። እንዲህ የሆነ ሰው ደግሞ አጠፋ ይባላል። ክብር አልጎደላት፣ ዝና አላነሳት፣ ገንዘብ አላጣች፣ አልታረዘች፣ አልተራበች፣ አልተጠማች። ስለዚህ ራሷን ደግሞ በዚህ ልክ ማውረድ ከፈለገች በፊትም እንግዲህ መንገዷ ነው እና አትቀይሟት። ቲዩብ ከጀመረች በኋላ ወደፊት መውጣት ከጀመረች በኋላ የሰራችውን ጥሩ ነገር ለማሰብ ሞከርኩኝ፣ በጣም ሞከርኩኝ። ምንም ወፍ የለም። ወፍ እንዴት ሰው የሰውን ሀዘንና የሰውን ለዛውም የሙያ ባላጋሩ ሀዘን ለገንዘብ ያውሏል? ገና እኮ ሲደወልልሽ ጥርቅም አድርገሽ ወይኔ ማለት ነው የሚገባሽ። አንቺ ምን ጎሎሽ ነው ግን? ምን አተሽ ነው? በመድኃኔዓለም ምን አተሽ ነው በየነገር ውስጥ እንደዚህ ውሽቅሽቅ ውትፍትፍ ክትፍትፍ የምትይው? እኛ እኮ ለመናገር እንኳን አንቺን እንሳቅቃለን። ለምን? በቃ ሪስፔክት እናደርግሻለን። እኔ ሪስፔክት አደርግሻለሁ፣ ግን በቃ ካልተናገራችሁኝ አረ በቃ ስተት ነው። ደስ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በይፋዊ የፌስቡክ ገጻቸው ባስተላለፉት መልእክት በአርቲስት ነጻነት ወርቅነህ ህልፈት የተሰማቸውን ጥልቅ ሀዘንን ገልጸዋል። ዶክተር ቴድሮስ ለአርቲስቱ ቤተሰቦች፣ ወዳጆችና አድናቂዎች በሙሉ መጽናናትንም ተመኝተዋል። በድንገተኛ ህመም ምክንያት ከዚህ ዓለም በሞት የተለየው ተወዳጁ የጥበብ ሰው ነጻነት ወርቅነህ የመጨረሻ የሽኝት መርሃ ግብርም ይፋ ሆኗል። የቀብር ስነስርዓቱም በመጪው እሁድ ጥር
10 ቀን 2018 ዓ.ም በመንበረ ጸባዖት ቅድስት ሥላሴ ካቴድራል በክብር ይፈጸማል። እሁድ ጠዋት ከ2 ሰዓት ተኩል ጀምሮ በካቴድራሉ አሸኛኝ የሚደረግ ሲሆን ከቀኑ 6 ሰዓት ላይ ደግሞ የቀብር ስነ ስርዓቱ ይከናወናል ተብሏል። ሁላችሁም በቦታው በመገኘት ለወዳጃችን የመጨረሻ ክብር አርቲስትና እውቁ የኢቢኤስ ቲቪ ጋዜጠኛው ነጻነት ወርቅነህ ሙቷል ተብሎ የተለያዩ መረጃዎች ከተሰሩ በኋላም በቲክቶክ እና በዩቲዩብ የምናውቀው ዳሎል ኢንተርቴይንመንትም እጅግ በጣም ልቡ እንደተነካና ልቡ እንደተሰበረም የሰራው ቪዲዮ አለ። አሁን ላይ ይሄን ቪዲዮ ይሄን መረጃ ለእናንተ ለማጋራት መጣሁ እንጂ እኔ አሁን ላይም እንግዲህ ነጻነት ወርቅነህ እንደሞተ ፊል አላደርግም ወይም ደግሞ ሙቷል ብዬ አእምሮዬ መቀበል አክቶኛል ሲልም እንግዲህ በዚህ መልኩም እየተናገረ ይገኛል። በነገራችን ላይ በጣም ብዙ ሰው ይሄንን ነገር ሲያይ ትንሽ የተደናገጠው ለምንድነው? አብዛኛው ሰው ይሄን ነገር ምንድነው በሚል ከዚህ በፊት ነጻነት ወርቅነህን ቲቪ ላይ የሚያዩት መልክና ከቅርብ ጊዜ ወዲህ የሚያዩት መልክ ትንሽ አልገጣጠም ያላቸው ሰዎች ብዙ ነገር ሲጠይቁ ነበረ። በጣም ብዙ ነገር ሶሻል ሚዲያ ላይ ሲጠይቁ ነበር። ያው ኢትዮጵያዊ ስንሆን እኛ ደግሞ አንዳንድ ነገርን ግልጽ አድርገን ማውራት ትንሽ ስለምንፈራ ነው እንጂ አብዛኛው ሰው ይሄ ነገር ጥያቄ ፈጥሮበት ነበር። አሳያቸዋለሁ የተወሰኑ ቪዲዮዎችን ማለት ነው። ስለነዚህ ነገሮችና ምልክቶች ነግራቸዋለሁ። ግን ከዛ በፊት ነጻነት ወርቅነህ ህይወቱ አልፏል ተብሎ ሶሻል ሚዲያ ላይ ሲዘገብም የመጀመሪያው አይደለም። እሱ ራሱ ከዚህ በፊት ሰዎች ህይወቱ እንዳለፈ አድርገው የዘገቡትን ዘገባ መጥቶ ለዛ ነገር ማብራሪያ ሲሰጥና በይህ ነገር ማመን ከብዶታል። እንዴት የሚለው የብዙ ሰዎች ጥያቄ ነው። ነገር ግን የዛሬው በጣም በሚያሳዝን ሁኔታ እውነት ሆኗል ማለት ነው። እኔ እንግዲህ ምን ብዬ እንደማወራ እኔም ባይዘወይ ከእናንተ ውስጥ አንዱ ነኝ። አሁንም ቢሆን ነጻነት ወርቅነህ የለም የሚለውን ነገር አእምሮዬ በትክክል እየተቀበለው